ሰላም እንዴት ናችሁ? ውድ የመልኪ ቫይብ ቤተሰቦች ደህና ናችሁልኝ? አለሁ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ መጀመሪያ ላይ ቤተሰቦቼ ምንም የአካውንት እየተንቀሳቀሰልኝ አይደለም። በጣም ብዙ ቪዲዮዎች ሰርቼ ቁጭ አድርጌያለሁ፣ ግን ቪዲዮ እየተንቀሳቀሰልኝ ስላልሆነ ትርፉ ክሳራ ነው በሚለው እየሰራሁበት አይደለም እና በዚህ ቪዲዮ ግን የኔን ውስጣዊ ታሪክ ታውቃችሁ ሰብስክራይብ እንደምታደርጉኝ በጣም እርግጠኛ ነኝ እና ቤተሰቦቼ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ያኛው የለፋውበት 15000 በላይ ያለው ተከታይ ያለው ዩቲዩብ ስለተበላሸብኝ ወይም ደግሞ አድሰንስ በሚል ስለተዘጋብኝ በዚህኛው እየመጣችሁ ሰብስክራይብ እንድታደርጉኝና እንድታበረታቱኝ እርግጠኛ ነኝ። ይህን ሰብስክራይብ እያደረጋችሁና ቪው ከጨመረልኝ ተበረታትቼ ስራ ስለማላቀውም አሪፍ ስራዎችን ይዤላችሁ እመጣለሁ ማለት ነው። በዛኛው ስራ በጣም ብዙ ቪዲዮዎችን ፖስት አድርጌ አሪፍ እይታ ነበረው፣ ግን በሚገርም ሁኔታ ወይም በሚያሳዝን ሁኔታ እይታው ቀንሶ ሳይሆን አድሰንስ ዘጋብኝ። አንዳንዴ እንደዚህ ያደርጋል። ብዙ ሺህ በሚሊዮን የሚቆጠር አድሰንስ ስለሆነ የተዘጋው እንግዲህ የእናንተ ልጅ ጆሮ አካውንት ተዘግቶበታል እና በአዲስ አካውንት ይኸው መልኬ ቫይብ ብዬ መጥቼላችኋለሁ። እስከዛው ሰብስክራይብ አድርጉ። የሆነ የመጡ ጥያቄዎች አሉ፣ እነሱን ጥያቄዎች አብረን እንመልስላችኋለን። ከመድረክ ነው የሚባለው ከካሜራ ጀርባ ነው ጥያቄው የሚመጣውና ጥያቄውን መጠየቅ ትችላለህ ካሜራማን። እሺ መልኬ ወይም ጆሮ ምን ስራ ላይ ነው የምትገኘው አሁን ላይ፣ ወይም ደግሞ ምን ላይ ነው አንተ ማግኘት የምንችለው? ዩቲዩብ ላይ በራሴ ዩቲዩብ አለ፣ ከዛ ደግሞ ኖላዊ ድራማ ላይ እና ቲክቶክ ላይ እነዚህ ሶሻል ሚዲያዎች ላይ እየሰራው ነው። በሱ እየመጣችሁ ማግኘት ትችላላችሁ። ስለዚህ ያው ጆሮ ኮመንዲ አክተር ነው ልንል እንችላለን ማለት ነው። አክተር ነው፣ አክተርም ነው። ሌላ ስራዎችንም እየሰራው ነው። እነሱን በቅርብ ጊዜ ስለሚወጡ እነሱን ታያቸዋላችሁ። ግን ለአሁኑ አርት ውስጥ ነው እየሰራው ያለው፣ አክተር ነው። በጣም ደስ ይላል። እሺ ከዚህ በተጨማሪ ምንድን ነው የምትሰራው? አሁን ለምሳሌ የራሴ ዩቲዩብ አለ ብለሃል እና እዛ ላይ ምን ነገሮች ትሰራለህ? ወይም ደግሞ ኦዲየንስ በምን መልኩ ነው የሚያቀርቡ የሚያገኘው? አሁን ላይ የሚገርሙ ኮላቦችን እያደረግኩ ነው። በሚገርም ሁኔታ ኑኑን ታውቃታላችሁ። ብዙ ድራማዎች ላይ ያለች እና ቫይራል የሆነች ልጅ ነች። ከእሷ ጋር ኮላቦችን ጀምረናል እና እናንተ ቤተሰቦች እንደማታሳፍሩኝ እርግጠኛ ነኝ። ኮላብ አድርገን ብዙ ስራዎች ፖስት እያደረግን ነውና እየመጣችሁ ሰብስክራይብ አድርጉ። ስለዚህ ወደፊትስ ምን ላይ እንጠብቅህ? ምን ነገሮች ላይ ልናይ እንችላለን? በነገራችን ላይ የቴሌቪዥን ማስታወቂያዎችም እየሰራው ነው እና ደግሞ በዩቲዩብ ደግሞ ትልቅ ነገሮችን ይዤ እየመጣሁ ነው። እናንተ ቤተሰቦች የምጠይቁኝን ጥያቄ እየተቀበልኩ አሪፍ ስራዎችን ይዤ እመጣለሁ። ሲጀመር እኔ በደንብ ቫይራል እስከሚሆን አካውንቴ በራሴ መንቀሳቀስ እስክጀምር ድረስ የእናንተ ጥያቄ እየተቀበልኩ በእናንተ ጥያቄና ትእዛዝ መሰረት ነው ቪዲዮዎችን መልቀቅ የምፈልገው። እናንተ ያላችሁኝንም ኑኑን ፕራንክ አድርግልኝ ብላችሁኝ ኑኑን ፕራንክ አድርጌ ግን ቪው ሞተብኝና ትንሽ ደብሮ ነበር፣ ግን እርግጠኛ ነኝ በዚህ ቪዲዮ ይነሳል እና እየመጣችሁ ሰብስክራይብ እያደረጋችሁ እንደምታበታቱኝ እና ደግሞ ትልቅ ደረጃ ደርሼም ደግሞ እናንተን ስም እንደምጠራ እርግጠኛ ነኝ። በጣም አሪፍ። ሌላ ምናልባት እኔ ጥያቄ የሆነብኝ ጆሮ የሚለውን ስም ከየት ነው ያገኘው? ጆሮ መልኬ ነው። ጆሮ ማለት ኖላዊ ድራማ ላይ ምዕራፍ 1 የምታውቁት ከሆነ አሁን ምዕራፍ 2 ገብቷል። ምዕራፍ 1 ላይ የምታውቁት ከሆነ ሌባ ነበር፣ እልም ያለ ሙልጭ ያለ ሌባ ነበር። ሌባ ጆሮ ላይ አድርጎ የሚሄድ ምናምን እና ታማኝ ነው ደግሞ ለፍቅር በጣም ብዙ አመታቶች መስዋዕትነት ከፍሏልና ታማኝ ነው። ጆሮ ማለት ስልክ እያወራች ትጓዝ ከጆሮ ሰርቆ የሚወድ ልጅ ነበርና ጆሮ ተባለ። ስሙ ግን ጆሮ አይደለም፣ መዝገቡ ነው። ድራማው ላይ ግን ጆሮ የተባለው በጓደኞቹ ነው። ስለዚህ አንዳንድ ጊዜ ያው የካራክተርን ስም ይዞ የመኖር ነገር አለ እና በደንብ ስለሰራው ወይም ደግሞ ያንን ካራክተር በደንብ ስለተላበስክ ይመስለኛል ያንን ስም ያገኘው። ትወደዋለህ? በጣም እንጂ ምን ሆነ ነው? እንዴት አይወደድም? ጆሮ እኮ በጣም የሚወደድ ካራክተር ነው። እና የሚገርማችሁ አንድ ተምቹ ይባላል፣ ተምቹ የሚባል ልጅ አለ። ይሄ ነውና ከፈለጋችሁ ምንም ጥያቄ ብጠይቅ ትችላላችሁ ካሜራ ባሎች። እኔ ጥያቄ አልፈልግም። ጋብዘኝ ኑድልስ አንተ ትናንት ኑድልስ ጋብዤ ባለፈው ቪዲዮ ሰራውና ፒኤስ ማለት ነው። ግርፍ ያረኳ ጀለስ ግርፍ። እንዴት የሰው ልጅ እስከ 7 ደቂቃ 2-0 መርቶ ከ7 ደቂቃ በኋላ 3 ገብቶበት ይሸነፋል? አሁን እሱን ተውና ጋብዘኝ። ይሄ ልጅ ያሳዝናል። 300 ምናምን ያው ግብዣው ነው በፒኤስ ጌም ነው። 300 ፒኤስ ያሸነፈ አችለኝም። እሱን ችግር ሰጥቼ ምናምን ሰማኝ። ይለ ቁም ነገር ናቲ ይቀርጸናል። ፒኤስ 6 ፒኤስ እንጫወታለን። ናቲ ይቀርጸናል ስትይ የትኛው ፒኤስ ቤት እንደሚወስደኝ ገባኝ ነው። እና ፒኤስ 6 ፒኤስ እንጫወታለን
ከስድስቱ ከፍተኛ ያሸነፈው ይጋበዛል። ተሸናፊ ይጋብዛል። እንስማማ? አይ ጥሩ ከተጋባዥ ወገን አለው። ጥሩ ነው። እስካሁን ያወራውን ምንም አልሰማሁትም። ብቻ ግን ሰብስክራይብ አድርጉት። በጣም ጎበዝ ልጅ ነው። ጥሩ ስራዎችን ይዞ እየመጣ ነው። ወደፊት ትልቅ አርቲስት የሚሆን ይመስለኛል። አብሬው ስለሰራው ምናምን ደስ ይለኛል። እንዲህ ታናናሾቻችን ከፍ ብለው እኛ የደረስንበት ደረጃ ሲደርሱ ማየት በጣም ያስደስታል። በርታ። እኔ በበኩሌ እንደ ራሲም እንደ ዘዳግም ካቦርት ሲለብስ ሰውዬ ትልቅ ሰው አነጋገር መናገር ጀመረ። ስማ ይሄ ልጅ በዚህ ሁኔታው አይደለም ትልቅ ደረጃ እንትን አይደርስም። እስኪ አንድ አምስት የግል ጠይቅ እስኪ ማለት አንተ ከዛሬ 6 ዓመት በኋላ ምን ላይ እንጠብቅ? እንትን ላይ ማርስ ላይ እንጠብቅ። እቺ 6 ዓመት ማለት ባይዞ 6 ቀን ነው። አዎ ያ 6 ቀን ነው። ግን ከ6 ቀን በኋላ ታውቃለህ፣ ከዛሬ 6 ዓመት በኋላ መኪና ቤት ምናምን አለ። አክቹአሊ አሁንም ስላለኝ መኪና ቤት ንብረት ምናምን አለኝ፣ ልጆችም አሉኝ። ያው ከዛሬ 6 ዓመት በኋላ ምንድን ነው ምንም የእምነት ጉዳይ ነው ማለት የማመንና ያለማመን ጉዳይ ነው እንጂ ነው። አቴ እንዴት ነው የሚያቀሳስረው? እውነት ነው የተናገረው ማለት ብቻ ይኸውልሽ፣ አሁን የያዝኩት መኪና ዲስክ አርጅቷል። ዴስክ ነው ገባው። ዴስክ አይደለ ዴክስ ነው። ዴስክ ነው። አይ ዴስክ ነው። ዴስክ ነው። ከርቲዛ ምን ማሩ አይደለ? ደብተር እንደዚህ ዞና ነው የሚነዳው። አይ ይኸውልሽ፣ አሁን የያዝኩት መኪና የልብስ መኪና ነው። ብጠራልህ እራሱ አታውቀውም። አሁን የያዝኩት መኪና ኧረ ጥሪው እስኪ ጥሪው እውነት አልወቀው ጥሪው ካዲላክ ነው። ሲንጀር ነው። ደስ ይላል። አይ ጨዋ ነው። በነገራችን ላይ ሚስት ምናምን የለውም። ከፈለጋችሁ አጣብሳችሁ ያስቀምጥላችኋል። ማለት ሚስቴ ምን ልታረጋት? ምን አስበህ ነው? አልመልስም ብሎ ነበር እኮ እዛኛው ቃል መጠይቅ። አሁን ደግሞ አልሐምዱሊላህ 4 ናቸው። ላገባ ነው በነገራችን ላይ ጎል አይዞህ። አርሰናል ደጋፊ ነውና ጎል ከማግባቱ ይልቅ መከላከሉ ላይ ተጠነክራላችሁ። ግን ከምር ሰብስክራይብ አድርጓት። ጀለስ ወይኔ በጣም ያሳዝናል። እውነት 15000 ተከታይ ኑሮኝ እኔ እሱን ስራ እያልኩ እየጨቀጨኩት የኔ ሲዘጋ እሱ መስራት አልጀመረም። እንዲህ ነው ወንድማማችነት። እዚሁ ላይ አንድ ጥያቄ ታምቹ ከመጠየቅ የት ነው የምትተዋወቁት? ወይም ደግሞ የመጀመሪያ ድራማችሁን አንድ ላይ ስትሰሩ ነው ላይ ብሪክሊ አብራሩ አቴ ነበረን ተወቀ የመጀመሪያ ክፍል 13 ላይ ነው ኖ ላይ የተዋወቅ ነው። ግን አሁን ላይ ጀስት ያኔ እሱ ቀጭን ነበር፣ እኔ ወፍራም ነበርኩ። አሁን እኔ ቀጭን ነኝ፣ እሱ ወፍራም ነው። ልዩነቱ ይሄ ነው ፋሚሊ። ስለዚህ ማን ነው እሱን በማወቁ የተጎዳው? እኔ ነኝ እሱን በማወቁ የተጎዳው ወይስ እሱ ነው እኔን በማወቁ የተጎዳው? አይ በነገራችን ላይ ቁም ነገር እውነት ለመናገር ግን ማለት ነው ኖ ላይ የተዋወቅ ነው። ግን አሁን ጀስት ቤስት ጀለሶች ነው። አተ ጀለስ ያርደ የስራ ባልደረባ ዝም ብሎ ዘው ብሎ ጋብዘኝ፣ ጓደኛ ለመሆን ጋብዘኝ። መጀመሪያ ችግር የለም ጥብስ ጋብዛለሁ ከጌሚ በኋላ። አንቺ አሁን ከጓደኛ ማለፍሽ እና ስንጀመር ከጌሚ በኋላ ጋብዛለሁ። በእናንተ ስራ ቦታ የሆነ ጊዜም እናቴ ደግሞ እንደዚህ ቪዲዮ ሰርታንለት ሰይሞኛል ጥብስ ጋብዛለሁ ብሎ ካስታውሳችሁ። ግን አልሰረብኩሽም፣ ሰየምኩሽ እንጂ አልሰረብኩሽም። ከምር ሰይሞኛል እና ፋሚሊ አይ ኖርማል ዛችሁ ብቻ ሰብስክራይብ አድርጉ ቤተሰቦቼ። በርታ አይዞ። ስለዚህ ያው በሌሎች ስራዎች በደንብ እንዳገኛችኋለን ብለን እናስባለን። ከዚህ ጋር ያው ዝናብ እየዘነበብኝ ነው። ከዚህ ጋር ብዙ ሰዋራ ኃጢአት ፒኤስ ቤት እንገናኛለን። ግን የት እንደቆስነ ነገርኩ። ሰማ ላጥላት እያልኩ እየሄድኩ እንደዚህ ነው ሳባርኩ ና እዚህ ጋር ይዞ ገባ። ከዛ አስገባኝ ምናምን ሲስተር ነች ተዋወቀ። አረላ እና ላለው ፕሮሞሽን እየሰራብኝ ዘመድ ጋር ነው የሚመስለው። እና እህቱን አበረታቱለት እየሄዳችሁ ፔስቶ ይሻላል። እህትህን እንደ እህቴ ነው ማየት። እኔም እንደ እህቴ ነው ማየት፣ እንደ ታናሽ እህቴ ነው ማየት። እና በጣም ልታቀሳስር ነው ቪዲዮ ነው ብለህ? አረ እኔ አላቀሳሰርኩም፣ ግን ፔስ ተጫወቱ። ጆሮ ካሸነፍኩት ቀጣይ እኔ ጋር መጫወት የሚፈልግ ሰው ዲ የሚያደርግልኝ አብረን እንጫወታለን። አንተ ደግሞ አድዋ እኮ ዛሬ ፕሬስ ኮንፈረንስ አለ። ትኬት አገዙልንም አንገባም። የምን ፕሬስ? ሴዶ እና ጆኒን አይዋ ይሄ ልክ አይደለም ያልኩህ እኮ ለዚህ ልክ አይደለም። ስሚ ስለ ድብድብ ሲወራ የሆነች ያህያ ሲላለች እንዲህ ብድግ ምትል አሁን ካልጠፋ ነገር አድዋ ድብድብ ለማየት ከፍለህ ናሲ አንተ እናቴ ደግሞ ያበደኩ ለምን አትደባደብኝ? ግን ያረጋች ለምን አትደባደብኝ? አንቺም እኮ አወረድሽብኝ እኮ ቪዲዮ ሰርች ይብሽ ነበር። እኔ እንኳን ድብድቡ ይቅርብኝ፣ ሮስት ቢሆንልኝ ለመሮሳሱት ነው ለመሮሳሱት በፒስ እና በሮስት አሪፍ። አንቺን አገኝሻለሁ። ለማንኛውም እና በፋሚሊ ስራ አለብኝ እኔ። ይሄ እንደምታዩት ስራ ፈት ቦዘኔ ነው ያወራችኋል። እኔ ግን ትመቹኛላችሁ። ሰብስክራይብ አድርጉ። ለማንኛውም ቤተሰቦቼ ሰብስክራይብ አድርጉ። ወዳችኋለሁ። ይመቻችሁ።
በሌላ ቪዲዮ እስከምንገናኝ የሰሯቸውን ቪዲዮዎች ፖስት ማድረጋቸው አካውንቴ ከ1000 በላይ ሲሆንና ቫይራል መውጣት ሲጀምሩ የሰሯቸውን ስራ ፖስት አደርጋለሁ። ከኑኑ ጋር ግን ኮላባችንን እንቀጥላለን። ተምቹም ከዚህ በኋላ ከኔ ጋር ኮላብ ነው። አሪፍ ስራዎች ይዘን እንመጣለን። ደግሞ ማለት ነው ያልኳችሁ ተምቹን ፕራንክ ሰራዋለሁ ብያችኋለሁ። ሰራዋለሁ፣ ጠብቁሽ። የመቻቸው አራዳጆች ባይ